No more PC. Welcome to see. አይደት እንዳተሰገረ ደነ ነበር ምላጭ አቃብ ላስጨረሰን ለእግዚአብሔር ምታዩን እንግዲህ ያው ከቦርሳዎቹ ጋር ተደርድረን እየሄድን ነው እንማር እንግዲህ ምን አይነት የእውቀት ፍቅር እንዳለን የሚያሳይ ነውና እንግዲህ ጠንክሮ በርቱ ከዚህ በላይ የሚበልጥ ፈተና አይደለም ብዬ ነው የማስበውና ቪዲዮ ጋር ለማንኛውም ዛሬ መጨረሻ ጊዜ ግቢ ለቀን እየወጣን ለአምስት ዓመት አሳልፈናል ኦልሞስት ለአምስት ዓመት እዚህ ሜን ግቢ ውስጥ አሳልፈናል አሁን ደግሞ ወደ ሆስፒታል እየገባን እንዳለ ተማሪ እነዚህ ክላስሜት ነን ማለት ነው እና እንግዲህ ቻው ቻው እንላችኋለን ሜን ግቢ በጣም ደስ ይላል ግን ምንም ማድረግ አንችልም ክሊኒካል እዛ ስለምንቀጥል ቶታሊ ግቢን ለቀን እየወጣን ነው ማለት ነው እቃችንን ሰብስበን ሳፋውላ ምንም የቀረው ነገር የለም ብዙዎች እየተደሰቱ ነው እኔ ግን ምንም የተሰማኝ አይደለም ጥሌ ወጣክ ነገር አለ ማለት ነው አዎ ጥዬ ወጣው በቃ ችግር የለው በሳምንት አንዴ ትመጣለህ በቃ ፋትላላችሁ ችግር የለም አይ ነው በሳምንትማ አይሆንማ ዴይሊ ካልሆነ በሳምንት ዴይሊ ማይከብድም እንዴ ምንድነው እዚህም ቢሆን ዴይሊ ከብዳል ምን ፈልገህ ነው ማለቴ ያ ጊዜ ማሳለፍ ነው የምን ጊዜ ጓደኛ ጋር ወደ ሌላ ፋይል አልገባም እኮ አንተ እኮ ወደ ሌላ ፋይል አልገባም ምንድነው ለማንኛውም ወሰና የርን ነው እሺ የጌታ ፍቃድ ነው አሁን ኬላ አካባቢ ደርሰናል ኬላ አካባቢ ኦልሞስት ደርሰናል አይ መውጫ እዛ እንትኑ ኬላው ጋር መውጫ እየጠበቁ ያሉ ተማሪዎች አሉ አቢ የምሬን ነው አቤል ራሱ መውጫ ብሎ ተመልሷል አቤል አለ እዚህ ለመውጫ ተመልሷል ይወርዳ የለም ማነው ቤስታን የፈለገው መንግስታዊ ዲፌንስ ላይ የፈለገ ነው ሞላን በቅርብ ሞላን ተከታተል ካሜራ በደንብ እንጂ ምንድን ነው ዳቦ አጣካ አበቃ ይላል የሜን ካምፓስ ኑሮ እዚህ እንግዲህ ከዚህ በኋላ ጋፌ መጋፋት ከአግሮች ከኢንጂነሪንጎች ከምናምን ጋር መጋፋት አበቃ ይላል ቻው ሜን ካምፓስ መንግስት የሆነ ነገር በላ ምንድን ነው ላስጨረሰን ለእግዚአብሔር አረብናት ስልኬን no more PC ማንም ተው ማይዘራም welcome to see no more PC ምንድነው እዚህ ጋር የተፈጠረው አይ ሰው ለመውሰድ ነው ወራ ያው እንግዲህ ያው በጣም እሺ ባለስቲ ወደ ነገር እንግዲህ እንደምታዩን እንግዲህ ያው ከቦርሳዎቹ ጋር ተደርድረን እየሄድን ነው እንማር እንግዲህ ምን አይነት የእውቀት ፍቅር እንዳለን የሚያሳይ ነውና እንግዲህ ጠንክሮ በርቱ ከዚህ በላይ የሚበልጥ ፈተና አይደለም ብዬ ነው የማስበውና ያው ይበልጥ እንድትጠነክሩ ነው አይ ግቢውን ለቀ ስለወጣች አሳዝኖኛል ባይዘይ በጣም ለምጄዋለሁ አልጋዬ ለ3 አሁን ለ15 የሚኖር እየሄድን ነው ይሄን አሳስብም እኔ እንደ በጣም ከብዶኛል ፖለቲካ ውስጥ እንዳታስገባን እሱን አንፈልግም ሌላ ነገር አውራ
Hello. Welcome everyone. ማሜ ኧረ የሆነ ነገር በል እንጂ ምንድን ነው? እሺ አልገጠረ ምን ተሰማክ? ኧረ በጣም ደስ ብሎኛል። እሺ በጣም ደስ ብሎኛል። እና እስቲ አሁን ከፕሪ ክሊኒካል ወደ ክሊኒካል እየሄድን ነው። እሺ ክሊኒካል እዛ ተቀምጠው ዌልካም እያደረገልን ዌልካም። በጠዋት ሩዝ በልታል? ሩዝ በልታል? አዎ ሩዝ በደንብ ነው በላሁት እና ያው የመጨረሻ የሆነው ነው እንጂ ሰላም እኔ ባይዘ እኔ ቀልድ ኃይለ ሥላሴ ሲገረዝ እኔ ነበር ምላጭ ያቃበልኩት ይገርማል በጣም እና ኮምቦ ሰርቻለሁ። ኮምቦ ማለት አይሱዚ ላይ በግ ወይ በሬ ሲጫን ሲተኛ ማንሳት ምናምን አይከብድም። በጣም ቀላል ነው ለለመዱ፣ ግን ላለመዱ በጣም ከብዷል። ኦኬ። እና ለመጀመሪያ ዙር ከብዷል። ወዴት ነው? ወደ ሱዳን ነው እንዴ? ከክፍለ ሀገር ወደ ማዕከላዊ ሀገር ወደ አዲስ አበባ። ኦኬ። አዲስ አበባ ብዙ በረሃን በተለይ ግቤ በረሃ ቆርጠን ሲሰራ ነበረ። ግቤ ግቤ በረሃ የት አካባቢ ነው? ውሃ ያለው? ግቤ ውሃ ያለበት፣ ያ ማለት ከጅማ ወደ ወልቂጤ ስትመጣ የምታገኘው ነው። ትልቅ ውሃ ነው። ብቸኛው ወደ ሶማሊያ አካባቢ የሚፈስ ዌስተርን ድሬኔጅ የሚባል ምናምን ጂኦግራፊ ላይ ተምራችኋል። ያ እሱ ማለት ነው። ባይዘ ስራ ያየሁት እሱ ፈተና ለመጥቶ ኤክስ አላገኘሁትም። ይገርማል። በጣም ደስ ይላል። እና ያ ስናልፍ እንዴት ነበር ሲሰራ የነበረው? ዛሬ አሁን እንዴት ታይ ብዙ ነገር አሳልፋቸዋል ማለት ነው ያለው፣ ግን ምንም አልያዝኩም። ኦኬ። ይገርማል። ለካ ልምድ አለክ ማለት ነው። በዛ ነው እና ልምዱም አለኝ ህይወቱም አለኝ ስኪሉ አለኝ። ለዛ መደቡ የተቀበለው ደግሞ አረ ፎቶ ምን ያደርጋል? እንግዲህ መውጫ መውሰድ አለብኝ ብዬ ወሰድኩታ።